ለምን እንደምትወደው ለአንተ ብዬ ስፖርት አላውቅም። የቂጥ አይነት እኔ እናት ድንግል ነኝ እኔ አላውቅም። እና ቂጥ እንደ ጡት ቆፍጠን ማለት አለበት። ቁጭ ቁጭ አታሳፍሪኝ። ሞጋት ትግቢ በጣም ሪከርድ እየተደረግሽ ነው እያሉ ኮምፕሌን እያቀረቡብኝ ነበሩ። ፍቅር እኮ ነው እኔ ጋር የሚያስገባት ስለምንዋደድ እኮ እኔ ፍቅር ነው አልኳቸው። አይገባቸውም እነሱ ላችሁ ከላይፌ ላይ ምንም የምትቀንሱት ነገር የለም፣ ከእሷ ላይፍ ላይ የምትቀንሱት ነገር የለም። ለፉ ሲላችሁ ኮሜንት ላይ ደግሞ የሚሳደብ ሰው ደደብ ሰው ስለሆነ ደደብ ሰው ደግሞ እኔ አልሰማም። ፍሬ አንቺ ትሰሚያለሽ እንዴ? አልሰማም፣ ማንንም አልሰማም። በላይፍ አንድ ሰው አሁን አላሙዲ ሼክ ሁሴን ሙዲ ምናምን አላሙዲ ወይ ወርቁ አይተ ነው ወይ በላይነህ ክንዴ ወይ ጠቅላይ ሚኒስትር አብይ አህመድ ወይ ደግሞ ብርሃኑ ጁላ ኮሜንት ላይ የተሻቸው ታውቂያለሽ? የሉም። በቃ በላይፋቸው ሰክሰስፉል ስለሆነ ኮሜንት ላይ ምንም አይሰሩ። የሁሉም ሰው እንደዛ ነው። ላይፉ ላይ ሰክሰስፉል የሆነ ሰው ኮሜንት ላይ መጥቶ ኮሜንት ላይ የሚዘባርቀው ቲክቶክም ሲከፍት ለደንቆሮ ሰው አስተያየት እንዲሰጥ ገብቶሻል? ያ ማረግ ስለማይችል አሁን እንዳንቺ ወጥቶ ማውራት ስለማይችል እንደኔ ወጥቶ ማውራት ስለማይችል ኮሜንት ተከፈተለት። ኮሜንት ላይ ያው ስድብ ይሳደባል እንጂ ብልጥ ሰው ምን ያደርጋል መሰለሽ? ያያይና የማይመቸው ነገር ሲኖር ያሳልፋል። አይ ነው ስክሮል ማድረግ እየቻሉ ይቸከችካሉ ቁጭ ብለው። ስለዚህ አትጨናነቂ አንቺ ለእንደዚህ አይነት ምን ልብላ እስኪ ምሳ ሪከመንድ አድርጊ። እንዲህ ትናንት እኮ ክትፎና ቁርጥ በላ አይደል? ክትፎ በላው ትናንት ጎረድ አለው። ያው ክትፎ በላው። ቶቶት የሚባል ቦታ አለ፣ አንቺ ላታውቂ ትችያለሽ። ገርጂ ወደ መብራት ኃይል አካባቢ አንበሳ ጋራሽ ፊት ለፊት ሄጄ በላው። ብቻ ነው የሄድከው? ችኮቹ ጋር እንደ አጋጣሚ ጋይስ ማላሻችሁ ትናንት እየበላው የምሬን ነው ምግብ እየበላው ጆርጂን በዛ በምትባለውን አየኋት ትቼ ወጣሁ ምግቡን ሳልጨርስ። እንዴት ቀን እየበላው እዛ ቤት እሷ ልትጠቀም መጣች። ወጣሁ። አትመችም? ኧረ ምግብ ራሱ አልበላል። ሞኩ ግፈኛ እኮ ነው። አይ እኔ በቃ ማልወደው ሰው ከመጣ እንዲህ የሆነ ላየው የሚያቅለሸልሽኝ ሰው ከመጣ ምግብ ይዘጋል። ለምን ግን ሰራተኛ አትቀጥርም ወይ? እንደዚህ ቀን ላይ ቀጥር ነው። አንድ ከወሎ የመጣች ልጅ አለች። በወር 10,000 ብር ከፍያ በሳምንት 2 ቀን መታ ልትሰራልኝ። ያ ይሄ በጣም አሪፍ አይዲያ ነው። አንተ ስራ እድል መፍጠር ነው። መታ ልትሰራልኝ ነው፣ ግን ሌላ ነገር እንዳትሰራብኝ እንጂ። እሱን እያየን በስነስርዓት መጠንቀቅ ነው። እኛም እንቀናለን እኮ እዚህ ቁጭ ብለን። አንዳንድ ደንቆሮ ሰዎች የሚጽፋት ኮሜንት ብቻ ፍሬ እንደዛ ነው ልሻለሁ። አሁን አብራኝ የምትበላ ቆንጆ ሴት እየመረጥኩ ነው። ኢትዮጵያ ብትኖሪ ሁሌ ከአንቺ ጋር ነበር እኮ አብረን ነበር የምንሄደው ሁሌ። የምን ምርጫ ነው? ኢትዮጵያ ብትሆኚ ከአንቺ ጋር ነበረ። አሁን ግን እዚህ ልምረጥ። በቃ እሺ ቻው፣ ምረጥ ሞይ። እሺ የኔ እናቴ የኔ ቆንጆ። እሺ በኋላ ማታ እንጮታለን። ግን የለኝ ልጅስ ምን ያደርግልሃል እሱ? እንዴ ፍቅረኛ ካለሽ እኔ ምን ቤት ነው የምጋብዝሽ? የለኝ። ልጅም የለሽም? ኧረ የለኝም። እኔ ጋብዝሻለሁ። በምትኩ አንቺ ለእኔ ምን ታደርጊልኛለሽ? አብሬ እበላለሁ። እሱማ ለራስሽ ሆድ ስትይ ነው አብረሽ የምትበይው እኮ። እና ምንድን ነው የማደርግልህ? አሁን ለአንቺ እኔ ከፍዬ ምግብ አበላሁሽ። ምግብ እየበላሽ ነው፣ እየተጠቀምሽ ነው፣ እንጆ እያደረግሽ ነው። አንቺ በምትኩ ለእኔ ምን ታደርጊልኛለሽ? ቀጣይ እኔ ጋብዝሃለሁ። ቀጣይ ብር ባይኖርሽስ? ያጠስ ችግር የለውም። እንዴ ብር ሳይኖረኝ አይቀር። ቀጣይ መገናኛ ባይኖርስ? ለምን? አንቺ እኔ ለምንድን ነው የምታገኘው? ለመጋበዝ። እኔ አንቺ ለምንድን ነው የማገኘው? ለመጋበዝ። መጋበዝ ብቻ እንዳስበላ አይደል? አንቺ መጋበዝ የምንጠቀም ብቻ እንዳትሆን ነው። ብቻህን እንዳትሆን አስሎንጋስ አንቺ መተሽ በልተሽ ከሄድሽ እኮ ብቻዬን ነኝ እኮ። እና ምንድን ነው የምትለው? ምንድን ነው የፈለግከው?
አይ እኔ አሁን ለአንቺ ግብዣ ኦፈር አረኩልሽ። አንቺ ለእኔ ኦፈር የምታደርጊልኝ ምንድን ነው? እኔ አሁን አንቺ ልጋብዝሽ ስልሽ አንድ የምጠቅምሽ ነገር ስላለ ነው እኮ። እኔም እጠቅምሃለሁ እኮ ብቻ እንዳትሆን አብሬ እሆናለሁ። በልተሽ ከሄድሽ እኮ ብቻዬን ነኝ። እንዲሁም እና በልተሽ ከሄድሽ ከፍዬበት ብቻዬን ሆንኩኝ። እሺ ምርጫ ያንተ ነው። ምርጫውማ የኔ ነው፣ ግን ለአንቺ አሁን ጥያቄ የጠየኩሽ እኮ ነው። ነገርኩህ። እኔማ ቀጣይ ጋብዝሃለሁ። ቀጣይ ነገር የሚባል ባይኖርስ? ለምንድን ነው የማይኖረው? ባትመኝችኝ ስመጠሽ አሁን በአካል አስቀያሚ ልጅ ከሆንሽስ? አታስብ። አልሆነም። አለመሆንሽን በምን እርግጠኛ ትሆኛለሽ? እርግጠኛ ነኝ በራሴ። ለማንኛውም ፋርማሲ ምናምን ሄደሽ ይዘሽ ነይ። እንትን ስልክሽን ላኪ ነይ። ከ50 ደቂቃ በኋላ ፋርማሲ? ያን ፋርማሲ ሄደሽ ገዝተሽ የምትመጪው ነገር አለ። ጠፋሽ? የት ጠፋሽ? አለው ፋርማሲ ሄደሽ እንትን ገዝተሽ ነይ። አይ በቃ አልተገናኘንም። ቻው። የትላት መድኃኒት ገዝተሽ ነው? ጥሬ ስጋ ስለምበላ። ኧረ እባክህ አይምሯችሁ ለምንድን ነው መጥፎ ነገር የሚያስበው? አንተ አገዛም እንደ እኔም ቤት ነኝ። አጠገቤ ፋርማሲ የለም እና ሆን ብለሽ ደግሞ ለመብላት የምትመጪው አንቺ ነሽ። ስለዚህ እንዳያምሽ የትላትል በሽታ ይዘሽ ነይ። እንትን መድኃኒቱን በሽታ የ60 ብር አለች፣ እሷን ይዘሽ ነይ። አይ እኔ አያመኝም፣ ችግር የለውም። ስመለስ እወጣለሁ። እንደ ፖስት ፒል ትወጣለህ እንዴ? እሱን አይ ቅድመ ጥንቃቄ ማድረግ አይሻልም? ሁሉንም መድኃኒት ከታመምሽ በኋላ ወይ ደግሞ ድርጊቱ ከተደረገ በኋላ ከምትውጪ መጀመሪያ ብታጭ አይሻልም? መድኃኒት መዋጥ ነው ምግብ መብላት የፈለግከው? ምግብ ማብላት፣ ጤነኛ የሆነ ምግብ ማብላት። እሺ ለማንኛውም አንተ አራበህን መሰለኝ፣ ብዙ ነው ያወራኸው። አንቺ እርቦሻል? አዎ ነበር። አንተ እኮ ተከራከርክ እንጂ እኔም ከፋይ ልሆን እችል ነበር። ከፋይ እንዳይጨቃጨቅማ። ምንድን ነው የማይጨቃጨቁ? ምን አንተ እኮ ስለ መድኃኒት ነው የምታወራው። ያ መድኃኒት ነው? ወድሽ እንዳያምሽ እኮ ነው። ለአንቺ ጤንነት እኮ ነው የተላተ። አያመኝም እንዴ? አይ አያመኝም። ዛሬ እኮ አይደለም መጀመሪያው ምግብ መብላት። እኔ ሰሚት ፍየል ቤት ከ30 ደቂቃ በኋላ ደርሳለሁ። ነይ። ግን እኔ አልከፍልልሽም። ችግር የራስሽን ራስሽ ትከፍያለሽ። የራሴን ራሴ እከፍላለሁ። አንድ ጉርሻ እናካፍለዋለን። ከፍልልሃለሁ። አይ አልፈልግም። አንቺም እንደከፍይልኝ አልፈልግም። 1 ኪሎ ቁርጥ ጤና አስጨርጨር ጋር 3200 ነው። ግማሽ ብናዝ 1600 ይመጣል። ስለዚህ 1600 ቢያንስ ግማሽ ቁርጥ 20 ጉርሻ ቢኖረው ኦልሞስት አንድ ጉርሻ በ100 ብር ወይ በ80 ብር ሂሳብ ነው። አንቺ 10 ከጎረሽ 10 ጊዜ 80 800 ብር ትከፍያለሽ። ችግር የለም። ለምን አንዳንድ ሰው ብዙ ስለሚጎርስ ነው። አይ ብዙ አይደለም። በቃ ብር ያዢ፣ የምትጎርሽበትን ያህል ብር ያዢ እና 10 ጉርሻ ከጎረሽ አንዱ በ80 ብር ነው ብዬሻለሁ። 800 12 ይቀጥላል። ብር ይዘሽ ሰሚት ሳፋሪ ስትደርሺ ደውይ። ደግሞ ብዙ ጊዜ ቀጫጫ ሴቶች በጣም ትበላለች። ስልክሽን ላኪ።
ደህና ነሽ? እንዴት ነህ? አለሁ። ከየት ነው? ከዚሁ አዲስ አበባ። አዲስ አበባ የት አካባቢ? ወደ ጦር ኃይሎች ጫፍና ጫፍ ነን። በጣም ወጋውት። ሩቅ ነው፣ ሩቅ ነው። እውነት ነው። ተራርቀናል፣ ግን ያው እድል ለሞክር ብዬ ነው። ምሳ ከጋበዝከኝ መምጣት ትችያለሽ ወደ መገናኛ። መገናኛ እኮ ቅርብ ነው ለኛ። ስለዚህ መገናኛ ትመጫለሽ? ከጋበዝከኝ እመጣለሁ። ጋብዝሻለሁ። ስንት ዓመትሽ ነው? 25 ባለትዳር ነሽ? ባለትዳር አይደለሁም። ፍቅረኛ ሳለሽ? የለኝም። የምትወጂው ምግብ ምንድን ነው? የምትወጂው ምግብ ጥሬ ስጋ። በቃ ዮናስ ጨርጨር ጋብዝሻለሁ። ዛሬ ወይስ? ዛሬ ነው የእረፍት ቀን። ነገ በኋላ ስራ ነኝ። ደስ ይለኛል። በቃ ገላሽን ታጥበሻል? ታጠባለሁ። ምን ችግር አለ? ተጣጠቢ፣ ተዘገጃጂ። ቦሌ ያለው ይሻልሻል ወይስ ሰሚት ያለው? ቦሌ ያለው ይሻል። ቦሌ ያለው አዲስ ነው፣ ሄጄበት አላውቅም። ሰሚት ግን በጣም የምወደው ቤት ነው። ከፈለግሽ መገናኛ ስትደርሺ ደውይልኝ፣ እኔ ፒክ ላደርግሽ እችላለሁ። ኦኬ፣ እደውልልሃለሁ። ስልክ ያንቺን ላኪልኝና እኔ እደውልልሻለሁ። ግን የቅድሟን ልጅ የጠየኳት ነገር አንቺን ለመጋበዝ ነው የምትመጪው። እኔ በምትኩ ምን አገኛለሁ? ኖ እኔ ጋብዛለሁ። እኔ ማግኘት ነው የምትፈልጊው? ስለዚህ እኔ ጋብዛለሁ። እሺ፣ አንቺ ጋበሽኝ፣ እኔ በምትኩ ምን ልስጥሽ? ምንም አያስፈልገኝም። ከጋበዝኩ ይበቃኛል። እርግጠኛ የምሰጥሽ ነገር የለም። ያ እኔ ጋብዛለሁ። በቃ 1 ኪሎ ስጋ እኮ ስንት እንደገባ ታውቂያለሽ? 3000። እና በነፃ ልጋብዥኝ? ኖርማል ነው እንጂ። አይ እኔ መብላት እፈልጋለሁ። ስለዚህ አብረን እንበላለን። ምንም ማለት አይደለ። አንቺ ሴትዮ 90 ኪሎ እንዳትሆኝ ብቻ። እናንተ ወፍራም ሴቶች ናቸው የዋህ የምትሆኑት። እኔ ጋር ስመጪ አንድ ሚኒባስ ምታኪ ሴትዮ ከሆንሽ እንዴትም አድርጌ ላንቀሳቀስሽ አልችልም። እስቲ አንዴ ቁሚልን። ያን ያህል ወፍራም አይደለሁም። ያ ወፍራም እንዳልቸገር ብዬ ነው። ሾክ አብዞርቨር ምናምን ይባላል። መኪናው ላይ ይሰበራል ብዙ ነገር። በቃ እና ስታይኝ ወፍራም ነኝ፣ መካከለኛ። ምን ያህል ትቆያለሽ ከአሁን በኋላ? እቤት ነኝ ያለሁት። ገላሽን ታጠቢ ያላልከኝም ገላዬን ልታጠብና በኋላ ትንሽ ፀጉር ምናምን ማየት ነው። ፀጉር እንዳይኖር ምናምን ብዬ ነው። ያ ንጽህና ፔዲኪር ማሪኪር ምናምን ነገር ትሎ የለ እናንተ? ጥሬ ለመብላት ግዴታ ነው። ታጥበህ ምናምን መሆን አለበት ጥሬ ለመብላት። አይ ነው። ጥሬ ስበይ ደግሞ አሽተከሽ ምናምን ይኖራል። ኦፍኮርስ። ስለዚህ ታጠቢና ጽድት ብለሽ ነይ። ግን ምን ያህል ትቆያለሽ ነው? እሺ ችግር የለውም። እሱን አያሳስብህ። ቁርስ አልበላውም እኔ ራሱ እውነት አሁን እየተነሳው ነው። ገና አልበላውም ምግብ ከነጋ። ስለዚህ እንዳትቆይ ብዬ ነው። እስከ 8 ሰዓት ትደርሻለሽ? ኦልሬዲ 7 ሰዓት ነው። እደርሳለሁ። 20 ደቂቃ ምናምን ለመዘገጃጀት 30 ደቂቃ። መንገዱ 30 ደቂቃ ቢሆንብሽ 30 ደቂቃ ይበቃኛል። በቃ ስልክሽን ላኪልኝ። ተዘገጃጂ። አሁን እኔ እስከዛ ላይቭ ቆያለሁ። ታጥበሽ ስጨርሽ ደግሞ ድጋሚ ሪኬስት ላኪልኝ። ከናይና ሪኬስት አይከብድም እኮ ደውልሻለሁ። እኔ ላይቭ ላይ ነኝ። እስከዛ የሚሄድበት ቦታ ካልሆነ ይርበኛል። ወጥቼ ቁጭ ካልኩ ይርበኛል። ወይስ ላይቭን አቋርጬ ልውጣ? ስለዚህ እሺ አይሻልም? አሁንም ይርባሃል። አሞር ባወራ ቁጥር እየራበ ነው የሚሄደው። ብትወጣ ነው የሚሻለ። ከዛ እናንተ እናወራለን። እሺ አወራሻለሁ። ስልክሽን ቴክስት ላኪልኝ። እኔ በዛኛው ስልክ እደውልልሻለሁ። ኦኬ። ደግሞ ፎሎ ሪኩዌስት ይጠይቃል መሰለኝ ፎሎ ለመደረግም። እሺ አክሴፕት አርጊውና ላኪልኝ። ኦኬ ላክልኝ። እኔ አክሴፕት አርጊው፣ ከዛም ቴክስት ላኪልኝ። ኦኬ አደራሽን ስትመጪ
ጭንቀት ምናምን እኔ አልፈልግም። ስለምን ጭንቀት? ለመብላት ነው የምንገናኘው። አይ ብር አልያዝኩም እንዲሆኝ ምናምን ተዘጋጅተሽ ነይ። ምንም አያሳስብም፣ ችግር የለውም። እሺ ላኪልኝ ስልክሽን፣ እደውልልሻለሁ። እሺ እኔ እናትሽ እጠብቃለሁ። አሁን ላይቭ ላይ እያየሁሽ እጠብቃለሁ ስልክሽን። እሺ እልክልሃለሁ። እሺ ቻው በይ። ቻው ባይ። እኔ አረብ ሀገር ምናምን የሚኖሩ ሰዎችን አውቃለሁ። በቀላሉ ነው የማውቀው። የመጀመሪያው ነገር ፕሮፋይል ፒክቸራችሁ፣ ሁለተኛው ነገር ደግሞ ስማችሁ፣ አጻጻፋችሁ እና ከስማችሁ ጎን የምትጠቀሚ። አሁን ምን ይሰራልሻል? እንደዚህ ምልክት ከስምሽ ጎን ማማ ጠብጥበኝ ነው ምንድን ነው እንደዚህ ይሄ ነገር? አይ ስ ሎርማን ዝም ብዬ ነው ያደረኩት። ሜምር እንዴ ከንፈር ምናምን እንዲ ያሉ ምን ይሰራልሻል? አትፊውሽ አሁን እኔ ምንድን ነው ስምሽን ፍቅር ይላላ ፍቅርቲና ልንከስ ከዛን ጠጥለኛልሽ ነው የሚመስለኝ ይሄ የስምሽ ትርጓሜ። ስለዚህ ይሄ ያለውን አጥፊ። እሱ የሴክስ ምልክት ነው ታውቂያለሽ? ስላላወቅኩ ነው። አንድ ወንድ ስትወጂ ሆነ የምትይው ዶክተር ግራንድ ቴንኪው። እሱን አጥፊ። እሺ አረብ ሀገር የት አካባቢ? አመሰግናለሁ ለምክርህ። እቀይራለሁ። አሁን ነው የምቀይረው። ቢራቢሮ ምንም እንዳታረጊ፣ ስምሽን ብቻ አርጊ። ቴንኪው። ሜምበር ያሉ ናችሁ? ሜምበር ሆኑ። አመሰግናለሁ። ሜምበር የምትሆኑ ኔትወርክ ጠፋ። አረብ ሀገር የሚጠፋ እንደ ኔትወርክ ያለች ጀስቲ አንተ ፎቶ ለጥፋ ነው የምትሰራው። ማናት? ቤቲ ትባላለች። አላቃትም። ምን ያላይ ሼር ላድርግልህ። ቆይ የእሷን ቪዲዮ ሙሉ የምሰራቸው ቪዲዮዎች የአንተ ፎቶ ያለበት። ወይኔ እኔ እኮ በቃ ፈራለሁ። እኔ አሁን ይሄ መልኬ እንዳያስገድለኝ ነው ፈራው። ቆንጆ ነኝ ብለህ ታስባለህ? አይደለም እንዴ? አይ በእርግጥ ቆንጆ ነህ፣ ግን ያው ብዙ ጊዜ እኮ የምንቸገረው አሁን በአካልና በቲክቶክ ላይ ሌላ አይነት ሰው ነው። ምር አሁን እኔ እዚህ ጋር የሚያቀኝ ሰው እና በአካል የሚያቀኝ ሰው እናንተ ናቸው። ይሄ ቢጫውን ኢፌክት አድርገሽ አንቺ እኮ የተጠቀምሽው ኢፌክት ላሳይሽ። እርድ መስለሽ መተሽ ታዲያ እንዴት በአካል ሰውየው አይጠፋበትም? ይኸው አንቺ ፊልተር ልውጣለ። አንቺ የተጠቀምሽው ፊልተር አየሽ። እኔ ራሱ እግዚአብሔር የቸኮለ ቢያገኘኝ ይበዳኛል። ይህም ፊልተር አድርጌ ቢያገኙኝ ማርያምን የዋለ ፊልተር ልውጣለ። በቁንጅናማ አልደረደርም እኮ ኢፌክት አትጠቀሙ ነው። እኔ አበሻ ሴቶች አሁን ይሄና ይሄ አረሞን ፊልተሩን አንሰው እናንተ እንዲህ ነው የምትጠቀሙት ብዬ የምር ሌላ ሰው ነው የምትመስለው። የእኔ አየሹ ቡግሬ ምናምን ይታያል። አየሹ እንዲህ ስል ቡግሬ ይታያል። ምን አይ የምር እኔም እንደዚህ ፊልተር አልተጠቀምኩም። ሎርማን በቤንትን ነው የወጣው። አይ ችግር የለም። እስቲ ቁሚ። ዋናው ሴቶች ኢፌክትን ባትጠቀሙ ስትቆሙ ያላችሁ ነገር ነው። ግሬስ ካለው እስቲ ቁሚ። አይ ምን ነው የፖሊዮ ክትባት ተከትበሻል ልጅ እያለሽ? እኔ ሲጀመር አዲስ አበባ ውስጥ አይደለሁም፣ የገጠር ልጅ ነኝ። ከገጠር ነው የመጣሁት። ከገጠር እንደመጣሁ ወደዚህ ነው የመጣሁት። አይ ከተማ ውስጥ ብዙም አይደለሁም። ፊትሽ በጣም ቆንጆ ነው። ይሁን ፊትሽ። አመሰግናለሁ። እና የት አካባቢ ነው የተወለድሽው? እኔ የተወለድኩት ሰንዳፋ በካ የምትባል ከተማ ነው። ሰንዳፋ የሚገርም ምግብ በልቼ ያውቃለሁ። ሰንዳፋ ለስራ ሄጄ። የት ነው የበላው? የቱ ጋር መሰለሽ? የሆነ ጋራዥ አለ እዛ ውስጥ ከተማ ውስጥ አንድ ጋራዥ ነው መሰለኝ አለ ትልቅ የሲኖ ትራክ። ከሱ ጋራዥ ጎን የፍየል ነው ምናምን ሰንበር ነው የበላሁት። በጣም የሚገርም። የት ነው? አለምዬ ነው የሚሆነው። በቃ ፎቅ ላይ ነው።
ፎቅ ከላይ ያለው ፎቅ አለምዬ ነው። ፍየል ቤት አሪፍ እዛ ነው። ፍየል ነገር በጣም ቆንጆ። በቃ ፍየሉን ከወደድኩ ምርጣውን ደግሞ የተከፈተ ቤት አለ በጣም ትልቅ፣ እዛ ጋብዛለሁ። እኔ ስመጣ በቅርቡ እመጣለሁ። መቼ ነው የምትመጪው? ሰውን ለበዓል እመጣለሁ። ለእንቁጣጣሽ ማለት ነው። ያ ባለትዳርነሽ? አይደለሁም። ፍቅረኛ አለሽ? ፍቅረኛ አለኝ ግን አንድ ላይ አይደለም። እሱ ዱባይ ነው የምኖረው። ዱባይ ሲያምረው ይመጣል። አንቺ የት ሀገር ነሽ? እኔ ጆርዳን ነው አለሁት። እና ጆርዳን መጥቶ ከክቶ ይመለሳል ነው? አንቺ እዛ ዱባይ ትሄጃለሽ ነው? ሁለታችን እኮ ተቀጠር ነው። እንዴት ነው በምንፈልገው ሰዓት መሄድ ምንችል? እና ሲያምራችሁ ምንድን ነው የምታደርጉት? አይ በእርግጥ በአካል አንተዋወቅም፣ ግን ደግሞ አንድ ቀን እንገናኛለን ብዬ። እንዴ በኢንተርኔት አፍቀረሽው ብልት ባይኖረው ሰውየው? ኧረ አይ አንቺ አሁን ወደሹ ፐርሰናሊቲውን ወደሽ ምናምን ልክ ተገናኝታችሁ አንድ ቀን ስትሳሳሙ ይቺን ብታክል ሹሼው እጅሽን ስትሰጣችሁ ትቀይሪዋለሽ። ያ እና ራስ እኮ ነው የጠየቀኝ። ምን ላድርግ? ሞን ልክ ነሽ። አዎ ትቀይረዋለሽ። እሱማ እኔም አንቺን አሁን ወድጄሽ ስትመጪ ድፍን ብትሆኚ አልሰነጥቀው ቀይርሻለሁ እንጂ ለምንድን አይ ድፍን ቢሆን ምናምን። ግን በኢንተርኔት አትፋቀሩ ነው ዋናው ቁም ነገሩ እኮ። አትፋቀሩ በኢንተርኔት። ሰውን በአካል ስታዩት ነው መውደድ ያለባችሁ ነው የኔ ሀሳብ። እንደዛ እኮ የለም። አሁን ከባድ ነው። ብዙ ሰዎች አሁን ሌላ ነገር ነው የሚያስበው ታውቃለህ። ያው አንዳንዴ ብቸኛ ስትሆን ሰው ከአጠገቤ ያስፈልጋል። ገባህ? ብሾ እዚህ አረብ ሀገር ስትኖር በሰው ቤት የምትኖር ከሆነ በጣም ከባድ ነው ብቸኝነት። የምትወጂው ኢሞ ነዋ? የምትወጂው አፕ ቴሌግራም፣ ኢሞ ያ የምትደዋወሉት? አይ ሜይ ቢ ይሄ ቲክቶክ ነው። ብዙ ሰው ያይሻል ታውቂያለሽ? አውቃለሁ። አይ ድንገት ኢሞ እንዳይመስልሽ ብዬ ነው። እንደዚህ አይነት ነገሮች ስታወሪ ነገ ሪካርድ አድርገው ከለቀቁሽ እንዳይደብርሽ ብዬ ነው። አይ አይደብረኝም፣ ችግር የለም። እኔ እናት ስንት ዓመትሽ ነበር? 22 22 ስለዚህ ብር ምናምን አንቺ ነሽ የምትልኪለት ወይስ እሱ? አይ እዚህ ደረጃ እንኳን አልተደራረስንም። በቃ እኔ ግን ፍቅረኛ ካለሽ ባትጋብዥኝ ይሻለኛል። እኔ ምን ችግር አለ? አንድ ሴት አንድ ፍቅረኛ ካላት ሌላ ወንድም ማዋራት የለባትም። ወንድም ፍቅረኛ ካለው ሌላ ሴት ማውራት የለበት። ሲጀመር እኮ የሎርማን ግብዣ እኮ ነው። ምን ችግር አለ? አንተ አሁን ጓደኞችን አግኝቼ አትጋብዛችሁም? እንደ ብታገኛችሁ ብንሰክርስ? ብንሰክር አይ እስከዛ ደረጃ አለመሄድ ነው። እሺ አሁን አንቺ እኔን አዋራሽኝ፣ እንደ ጓደኛ ተዋወቅን። ያ በየቀኑ ብንደዋወል በየቀኑ ብናወራ ፍቅረኛ ቢኖርሽ ራሱ ስሜታችን አይቀየርም ወደ ሌላ ነገር? ፍላጎት ካለ ሊቀየር ይችላል፣ ግን ደግሞ አቀራረብክ ይወስናል። እኔ አሁን ብዙ ወንዶች ጓደኞች አሉ። ሲጀመር ሴት ጓደኛ የለኝም። ያለኝ ብዙ ወንድ ጓደኞች ናለው እና እነሱ ማውራ ሌላ ሚኖር አለ። ወንድ ጓደኛ ጆርዳን ሚኖር ጓደኛ አለሽ? ወንድ ጓደኛ? ወንድ ጓደኛ ጆርዳን የሚኖረው አይለኝም። በቃ አዲስ አበባ የሚኖር ይሁን ዱባይ የሚኖር ይሁን ወንድ ጓደኛ አለሻ? ያ ቪዲዮ ኮል ደውይለትና ዛሬ ፎን ሴክስ ማድረግ እንፈልጋለሁ ምናምን ብለሽ ጡትሽን እንዲህ ምናምን መገላለጥ ጀምሪ። ከዛ ታይ 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 ብሎ ካስቆመሽ እውነትም ከወንድ ጋር ጓደኛ መሆን ይቻላል።
ካልሆነ ግን እኔ ባልኩት ነገር ታምኛለሽ ማለት ነው። ከወንድ ጋር ጓደኛ ማድረግ አይቻልም ብለሽ ታምኛለሽ። የትኛውም ወንድ ጓደኛ ስትይዢ አብረን እንተኛ እና ላሳይ ጡቴን እንደዚህ ብትይው እምቢ አይልሽም፣ እሺ ነው የሚለው። ስለዚህ በአጭሩ ከወንድ ጋር ጓደኛ መሆን አትችይም ማለት ነው። ወንድ ልጅ በሴክስ ይታለላል። ተረዳሽኝ? ሁሉም ወንድ ጓደኛሽ መሆን ቢፈልግም አንድ ቀን ግን ለሴክስ እድሉ ከከፈትሽለት ከማድረግ ወደኋላ አይልም። ስለዚህ ከወንድ ጋር እኔ አሁን ያንቺ ፍቅረኛ ሆኜ ሌላ ወንድ ጓደኛሽ ማለት ሌላ ተቀናቃኝ እንዳመጣሽብኝ ነው ማስበው። ለምን ሁሌ እድሉን ነው የሚጠብቀው፣ ከኔ ጋር እስክትጣይ ነው የሚጠብቀው። ልክ የተጣላሽ ቀን ማድረጉ አይቀርም። እሺ አንድ ጥያቄ ልጠይቅ። ሴትና ወንድ ማለት አሁን እኔ ፍቅረኛ ሌላ ጓደኛ ሴት ፍቅረኛ ቢኖረው ምን ችግር አለው እንዴ? አይቻልም። ልክ አይደለም። ከአንቺ ውጭ ሌላ ሴት ማውራት የለበትም። ወንድ ልጅ በሀሳቡ የሚኖር ፍጥረት ስለሆነ አንቺ ጋር የጎደለሽን ነገር እሷ ጋር ያለ፣ አንቺ ጋር አሁን ቂጥ ከጎደለሽ እሷ ጋር ቂጡ አሪፍ ከሆነ ውይ ይሄን ቂጥ ባጫውተው ይላል ጓደኛ ከያዘ። አንቺ ደግሞ መልክሽ አስቀያሚ ሆኖ የእሷ ቆንጆ ከሆነች ውይ ከዚች ልጅ በወልድ ይላል። ስለዚህ አንድ ሰው አንድ ሴትና አንድ ወንድ ከተጋቡ ወይ ፍቅረኛ ከሆኑ በኋላ ሁለቱም ሌላ ጓደኛ አያስፈልግም። ተቃራኒ ጾታ ጓደኛ አያስፈልግም። ስለዚህ አንቺ ማተያዥ እሱም ከያዘ ፍቺው ያው ማታው ይችላል እኮ። አዎ ለአንቺ ብሎ ደግሞ ጓደኛዋ ሴት ጓደኛ ካለችው ካልፈታት ልክ አይደለም። ለአንቺ ብሎ ማቆም አለበት። ያ እሱ ነገር በእርግጥ ልክ ነህ፣ ግን ደግሞ በቃ የሆነ ያለ ተነጋግሮ መፍታት ነገር ያለው ነው። ያ ነገር እስከዛ ደረጃ የማያስክድ ነገር ከሆነ ችግር የለም። ግን ደግሞ ከኔ ይልቅ ለእሷ ቦታ የሚሰጣት ከሆነ ይሄ ከእሱ ጋር የሚያኖረኝ ምንም አይነት እንትን የለም። ለእሷ ቦታ መስጠት ሳይሆን ከአንቺ ይልቅ እሷ የሚያቀርባት ከሆነ ብቻ ሳይሆን እሷ ጋር መደወል ሊመጣ ይችላል። ገብቶሻል? ከወንድ ጋር ጓደኛ መሆን አትችይም ባጭሩ። ኦኬ ቴንክ ዩ። ራስሽ ኤክስፐሪመንት መውሰድ ከፈለግሽ እንደነገርኩሽ አድርጊ። ደዊና ከአንተ ጋር መተኛ ትፈልጋለሁ በይው። ወንድ ጓደኛሽን እምቢ አይልም። ሴቶችና ወንዶች ሰው ስንቀርብ እንለያያለን። እናንተ በራሳችሁ አይታችሁ ስለምታዩት ነው። እሺ እሺ፣ በቃ ለማንኛውም አመሰግናለሁ። ሌላ ጉድ እንዳይፈጠር ወደ ስራ ተመለሺ። ስለገባሽ እናመሰግናለን። አይ ልወጣ ነው፣ ወደ ውጭ ልወጣ ስለሆነ። እሺ በቃ ባይ። መኪና ትላለህ። በቃ ወዳለሁ ልል ነው የገባሁት። አይ ችግር ተረጋጊ። እኔ እናት ብዙ ሰው ይወደኛል፣ አንቺ ብቻ አይደለሽ። እና ስሜትሽን ሰብስቢ። ከየት ነው አሁን? ሶፋኔት እንዴት ነሽ? ነው ከየት አካባቢ? ወሰን ወሰን መወደው ሰፈር ነው። ወሰን በጣም ብዙ ጀለሶች አሉ። እሺ እና ማነው ስምሽ? ቲጂ። ቲጂ ስንት አመትሽ ነው? 23 ምናምን አላውቀውም። ቲጂ ፍቅረኛ አለሽ? ፍቅረኛ እያለሽ እኔን እንዴት ወደድሽ? አይ ነው በፍቅር ደረጃ እኮ አይደለም። ያው አሁን ለአሁኗ ልጅ መከርኳትን ነገር አልሰማሽኝም? ቲጂ መከሪያታለሁ፣ ሰምቻታለሁ የመከርካት። ቲጂ ፍቅረኛ ካለሽ ሌላ ሰው ማውራት ወንጀል ነው። እሺ የለኝም። ታገባኛለህ? ይህኔ እኮ አፈር ፈሽቶ ስንት ቦታ ጋብዞ ክትፎን ምኑን ጋብዟል። እንዲህ በቀላሉ ካድሽው? ከምሬ ነው። የምር ማርያምን የለሽም? የለኝም። ነገ ከኔ ጋር እሱ ሆነሽ ሌላም ሰው የለኝም ብለሽ ብትተዋወቂስ? ከአንተ ጋር ከሆንኩ ለምን የለኝም ብላለህ? ከልብሽ ነው ከኔ ጋር መሆን የፈለግሽው? አይ ነው እኔ ስለምወድህ ነው በቃ የገባሁት። በፍቅር ደረጃ ግልጽ አድርጉና ችግር የለም። እኔ እኮ እረዳሻለሁ። እኔ ስኬታማ ሰው ነኝ፣ ተናጋሪ ነኝ፣ ስናገር ሰው አሳምናለሁ፣ መልኬ ያምራል፣ ቆንጆ ነኝ፣ አሪፍ ተክለ ሰውነት አለኝ ብትወጂኝ ችግር የለውም። እና ወድጅህ ነው ችግር እረዳሻለሁ። የአይን ፍቅር ይዞ ይሄ ነገር እንዲያድግ ፈልጌ ነው ብትይ እረዳሻለሁ። እሺ አሴ ብራዘር ነው የምትወጂኝ ወይስ አይ አንተን ተገናኝቼ አውርቼ ለዴት ምናምን? አይ ብራዘር
ብራዘርሊ ነው። ብራዘርሊን ብትወዱ እንደሚቆምብን ታውቂያለሽ? ቆምባል እንዴ? ከማን ጋር ነው የምትኖሪው? እኔ ብቻዬን። እውነት? የምር? ተከራይተሽ? ያ ጎበዝ ነሽ። ስራ ትሰራለሽ? ስራ ትሰራለሽ? ምንድን ነው ስራሽ? ጠጉር ቤት። የራስሽ ነው ወይስ? የወንድ። ማን ነው ከጎንሽ ቲክቶክ የሚያየው ታዲያ? ጓደኛዬ ነች። ብቻዬን ነው የምኖረው። ቡና ሊጠጣ መታ ነው። ቡና ይጠጣል። ዛሬ እረፍት ቀንሽ ነው? እረፍት ቀን። ስለዚህ ፍቅረኛ የለሽም? የለኝም። ማን ነበር ስምሽን ያልሽኝ? ቲጂ። ቲጂ። እና እንዴት ነው ሰውነትሽ? ቆንጆ ነው? ያምራል? ቀጫጫንሽ? ፊት የለሽም? እስቲ ካሜራሽን ከአንቺ አረጌው እንጂ ወደዚህ ትንሽ ራቅ አድርጊ ካሜራውን። አራቀም። ወጣሽ፣ ሄደች። ሄደች ወደ አምላኳ እግዚአብሔርን አምና ዓለምን የካደች ሄደች ወደ አምላኳ ሄደች። የት ሄድሽ? አለ ኔትወርክ ነው። ጂጂ ወይ አድማስ ሜዳን ታውቂዋለሽ? ያለ አድማስ ሜዳ እመጣለሁ፣ ፒክ አደርግሻለሁ። ስልክሽን ላኪ። ኧረ እሺ እሺ፣ እኔ እናት እሺ፣ እጠብቃለሁ። ስልክሽን ላኪ። እሺ፣ ቻው። ሄደች ወደ አምላኳ ሄደች እግዚአብሔርን አምና ዓለምን የካደች ሄደች ወደ ረፍቷ ሄደች ወደ አምላኳ ሄደች። ስልክ አይሰራም። ምንድን ነው? ኔትወርክሽ አይሰራም። አሁን ይሰራል። አሁን የት ሆነሽ ነው? ለምንድን ነው ብሬስ ያደረጉ ሰዎች ሲገቡ ኔትወርክ የሚቆራረጥ? በቃ ትንሽ ቆይተሽ ናቸው።